ጥያቄሽን ጠይቂ። ከሙሐመድና ከአልመሲ ኢሳ የትኛው ይበልጣል? ሁለቱም ነብይ ናቸው አይደለም? ሁለቱም ነብይ ናቸው። ነገር ግን እንደ ቁራን ማለት ነው። እንደ ቁራን ልክ እንደኛ ሃይማኖት አይደለም። እንደናንተ አብሽርሽ። አልመሲህ ዒሳ የተላኩት ለአንድ አካባቢና ለአንድ ህዝብ ነው፣ ለእስራኤላውያኖች ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተባለ ስለ ዓለም ህዝብ ነው የተላኩት። ለአንድ አካባቢ የተላከ መልእክተኛ ያለበት ኃላፊነትና እና ለዓለም የተላከ ነቢይ የተላከ ያለበት ኃላፊነትና እኩል አይደለም። ለዚህም ማስረጃ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤላውያን ልጆች የላኩት መልእክተኛ እያለ ይገልጸዋል። ራሱን መሲሁ ሲናገር ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ ይላቸዋል። ነገር ግን ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገር አላህ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ለዓለማት ህዝብ አድርጌ ላኩህ እያለ ይናገራቸዋል። ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ ይላቸዋል። ዓለይሂ ሰላም ወረሕመቱላሂ ወበረካቱህ። ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን ይላል። ሙሐመድ ሆይ እኔ አጠቃላይ ለሁላቸውም የተላኩኝ የአላህ መልእክተኛ ነኝ፣ ለሰዎች ሁሉ የተላኩ መልእክተኛ ነኝ በላቸው ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ፉድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለ ናሲ ካፋ። ከቀደምት ነቢያት በአምስት ነገር በለጥኩኝ አሉ። አንደኛ ቀደምት ነቢያቶች ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት፣ እኔ ግን ለዓለም ተላኩኝ አሉ። አጠቃላይ ለሰዎች ሁሉ ተላኩኝ አሉ። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመሲሁም ሆነ ከእነ አብርሃም ከኢስሐቅ ከያዕቆብ ከሁላቸውም ይበልጣሉ። ነገር ግን ይህን ስል የመሲሁን ደረጃ ዝቅ እያደረግኩኝ አይደለም። መሲሁም በጣም ታላቅ ደረጃ ያለው ነው። አላህ በቁርአን ላይ በጣም ብዙ ቦታ ላይ ስለ መሲሁ ተናግሮለታል። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ይላል። በቅርቢቱም ዓለም በቀጣዩም ዓለም ባለሟል የሆነ እንዲሁም የቅርብ ደረጃ ካላቸው መልእክተኞች መካከል ነው እያለ አላህ ያነሰዋል። ይሄ ነው። እሺ እሱ አመሰግናለሁ። ግን አልመሲህ ኢሳ ያደረገውን ተአምራት ያክል ነቢዩ ሙሐመድ አድርገዋል? በጣም ጥሩ። እንግዲህ ነቢያቶች የተሰጡት ተአምራቶች ይለያያሉ። ለአንዱ የተሰጠው ለሌላ አልተሰጠም። ለመሲሁ የተሰጠው ለሙሴ ላይሰጥ ይችላል። ለሙሴ የተሰጠው ለመሲሁ ላይሰጥ ይችላል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠው ለመሲሁና ለሙሴም ላይሰጥ ይችላል። ይለያያሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ለምሳሌ መሲሁ ከፍሏል ወይ ብለን ስናይ አልከፈለም። ስለዚህ ጨረቃን አልከፈለም መሲሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍለዋል። በለጡት እንላለን። ተአምር የመበላለጫ ሚዛን አይደለም እሱ። ሙሴ ባህርን ከፍሏል። መሲሁና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍለዋል ወይ? አልከፈሉ። አየሽ፣ ሙሴ ብትሩ ተአምር ነበረች። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብትር እንደዛ ነበረች ወይ? አይደለች። አየሽ፣ የመሲሁስ እንደዚህ ያደርግ ነበር ላይ አያደርግ። ይለያያሉ የተሰጡት ይወላቸው። ይህ ነው። የማን ይበልጣል በብዛት ካለን እንቁጠር ከተባለ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምሮች በጣም ብዙ ናቸው። የእርሳቸው ከ1000 በላይ ናቸው። መጽሐፍ ሁሉ ተጽፎባቸዋል። መጽሐፍ ሁሉ ናቸው ይችላሉ። አልጀዋብ ሶሒሕ ሊመን በደለ ዲን አልመሲሕ። ሁሱ ላቋርጥህና ይቅርታ ግን ላቋርጥህና ሰውን ቅድም ኢሳ ሰው አስነስቷል፣ የሞተ ሰው አስነስቷል ሲልክ የሆነ ልጅ በማን ኃይል ስትለው በእግዚአብሔር ኃይል አለክ። እኛ የምናምነው ደግሞ በኢየሱስ ነው። እሱንን አምላክ ብለን ነው እኛ የምናመልከው። እናንተ ነብይ ማነው መሲህ ነው የምትሉት ይመስለኛል። ሶ ቁርአኑ ራሱ አንድ ምዕራፍ ሰጥቶታል አይደለም? ሳስቻለሁ ከሳሳትኩ እያረምከኝ እንድንሄድ ማለት ነው። አብሽር፣ ችግር የለውም። ስህተት አይባልም። ምዕራፍ አልሰጠም። እሱ ስም ሳይሆን በእናቱ ስም ምዕራፍ አለ፣ በማርያም ስም። ነገር ግን እሱን ብዙ ቦታ ላይ አንስቶታል። ልክ ነሽ። ሙታንንም ሲያስነሳ ነበር ወይ? አዎ፣ በአላህ ፍቃድ፣ በአምላኩ ፍቃድ ሲያስነሳ ነበር። እና ምዕራፍ 1 ላይ ልክ አዳም ወይንም ደግሞ በእናንተ አደም ኃጢአት ባደረገ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃልን ሰጠው ማለት ነው። ዜን ይህ ቃል ነው ከ5500 ዘመን በኋላ እንደናንተ አይደለም ሁሱ ምነግርህ ልክ እንደኛ አስተምሮ ነው
እየተማርን እያነበብን እንዳደግ ነው፣ በቤተ ክርስቲያን እንዳደግ ነው እና ከ5500 ዘመን በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃልን ሰጠው። ምንድነው ይሄ ቃል? ቃልም በእግዚአብሔር ነበረ አይደለም የሚለው፣ እግዚአብሔርም ደግሞ በቃል ነበረ። ይሄ ቃል ምን ሆነ? ከልጅ ልጁ ተወልዶ በማርያም እንደውም ከሰው አይደለም፣ በዜማ ምንድነው በዝሙት አይደለም የተወለደው፣ በእግዚአብሔር መንፈስ ነው የተወለደው አይደለ? ይህም እናንተ ቁርአን ላይም አለ። ከሰው ልጅ አይደለም የተረገዘው ማለት ነው። ይሄ ቃል ምድር ላይ ያለውን ነገር ማድረግ የሚቻለውን ነገር አድርጎ ስለኛ የሆነ መደረግ ያለበትን አድርጎ ፈጽሞ ገድሉን ሄዷን አይደለም? እሺ ይሰማሻል። ኢየሱስ ክርስቶስን እኔ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተናገረበት መጽሐፍ ቅዱስ ላይ አለ? የለም። እሺ አንዴ ልሰግድ ነው አለ። እኔ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃልን ለአዳም ሰጥቶታል። እሺ እሱን ምዕራፍና ቁጥር ስጪው ለአቡበከር። እሺ ችግር የለውም እጠብቅሃለሁ። ሾሱ ከተመቸ ቪዲዮ ታጠፋልኛል። ኔትወርክ በጣም እንትን እያለኝ ነው። አፏን